ሰላም እንዴት ናችሁ? ውድ የኢትዮ ዲጂታል ቤተሰቦች ሁላችሁም እንደምታውቁት ዲቪ ሊወጣ አንድ ቀን የቀረው። ይህም ውጤት ለማየት ደግሞ ሁላችሁም የግዴታ መያዝ ያለብን ዲቪ ስንሞላ የተሰጠን ቁጥር አለ ወይም ደግሞ ኮንፊርሜሽን ነምበር አለ እና በዛሬ ቪዲዮ እሱ ቁጥር የጠፋባችሁ ሰዎች እንዴት አድርጋችሁ ሪከቨር ማድረግ እንደምትችሉ እና ውጤቱስ እንዴት ማየት እንደምትችሉ እያንዳንዱን ስቴፕ ባይ ስቴፕ አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ በመሆን እንዳትረሱ። ከጠቀማችሁ ላይክ እንዲሁም ደግሞ ይጠቀምበታል ለምትሉ ሼር ያርጉት። ሀሳብ አስተያየት ካለ ኮሜንት ላይ ጻፉልኝ። ይህን የጠፋበትን ኮንፊርሜሽን ነምበር ለማስመለስ ከሚያስፈልጉ 3 መሰረታዊ ነገሮች መካከል አንደኛው ዲቪውን ስንሞላ ያስገባ ነው ሙሉ ስማችን፣ ያ ማለት የራሳችን የአባት እንዲሁም የአያት፣ ሁለተኛ የተወለድንበት ወር ቀንና ዓመተ ምህረት እንዲሁም ደግሞ የመጨረሻው ፎርሙላ ስናስገባ የተጠቀምነው ኢሜል አድሬስ ካስገባ እነዚህ 3 ነገሮች ካሟላን በቀጥታ ኮንፊርሜሽን ነምበራችን ማግኘት እንችላለን ማለት ነው። በመጀመሪያ የምንፈልገው ለኛ የሚመቸንን ብራውዘር መርጠና ሳይት እናደርጋለን ማለት ነው። ለምሳሌ ጉግል ክሮም አለ፣ ኤጅ አለ፣ ፋየርፎክስ አለ። በሚመቸን ክሮም ሰርች እናደርጋለን ማለት። ስለዚህ ይሄን ዌብሳይት የምንፈልገው ብራውዘር ላይ እንጽፋለን ማለት ነው። የዌብሳይት ሊንኩን ቴሌግራም ቻናል ላይ እንዲሁም ደግሞ እዚህ ፔጁ ላይ ጽፍላችኋለሁ። በሱ አማካኝነት ሰርች አድርጋችሁ ወደሚፈልገው ፔጅ ይመራችኋል ማለት። ስለዚህ dbprogram.state.gov ብላችሁ ጽፋላችሁ ማለት ነው። እዚህ ጊዜ ምንም አይነት ስፔሊንግ ምንም አይነት የፐንክቹዌሽን ራሱ የስርዓተ ነጥብ ችግር መኖር ማለትም ስህተት መኖር የለበትም ማለት ነው። ስለዚህ ልክ እሱን በስተት ከጻፍን በኋላ ቀጥታ ወደ ኦፊሻል ዌብሳይታችን ይመራናል ማለት ነው። ከዛ በመቀጠል ምንድነው የሚያደርገው አሁን ላይ ዲቪ 26 ሊወጣ አንድ ቀን የቀረው። ስለዚህ ዲቪ 26 ሜይ 3 ስለሚወጣ አሁን እኛ የምንፈልገው ኮንፊርሜሽን ነምበራችንን ሪከቨር ለማድረግ ስለዚህ 26 ቀን ስላልወጣ የ25ቱን ሞክረዋለን ማለት ነው። ስለዚህ ክሊክ በማድረግ ቼክስ ስታተስ የሚለውን ክሊክ እናደርጋለን። ከዛ እንደዚህ አይነት ኢንተርፌስ ያመጣል። ስለዚህ የምንሞላቸው ፎርሞች እነዚህ ናቸው ማለት ቅድም እንዳልኳችሁ ስማችንን እንዲሁም ደግሞ የአያታችን ስም የአባታችን ስም ቼክ ማድረግ አለብን። ላይክ ፎርጌት ኮንፊርሜሽን ነምበር የሚለውን ክሊክ ካደረግን በኋላ የመጀመሪያውን ያስመርጠናል። ስለዚህ የትኛውን ዓመተ ምህረት ኮንፊርሜሽን ነምበር የጠፋባችሁ የሚለውን ያስመርጠናል። እኛ አሁን የምንፈልገው የ2025 ነው። ነገር ግን የሌላውም ከጠፋባችሁ የ2024 23 እያላችሁ ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ እኛ ኦልሬዲ የ2025ን ስለምንፈልግ እሱን እናስገባለታለን። ኦልሬዲ ፊት ለፊት ስላለ እሱን ክሊክ እናደርጋለን። ከዛ በመቀጠል ኔም አለ፣ ላስት ኔም እናስገባለን። ከዛ እያንዳንዱ ዲቴል እየሞላን እንሄዳለን ማለት ነው። ከዛ 25 ቼክ ካረግን በኋላ ላስት ፋሚሊ ኔም፣ ላስት ማለት የፓስፖርታችን ላይ ያለው የአያታችን ስም ማለት ነው። እንዲሁም ደግሞ ፈርስት ኔም የሚባለው ደግሞ ስማችን የኛ የመጀመሪያ ስማችን ሪል ኔማችን ማለት ነው። ሚድል ኔም ደግሞ የአባታችን ስም ማለት ነው። ከዛ በመቀጠል ዴት ኦፍ በርዝ ነው። ዴት ኦፍ በርዝ የመጀመሪያ መንዙን ነው የምናስቀምጠው የተወለድንበትን ወሩን፣ ከዛ ቀኑን፣ ከዛ ይሩን ማለት ነው። ምናልባት በኢትዮጵያ ከረሳችሁ ኮንቨርተር አለ፣ ኮንቨርት ማድረጊያው እሱንም ከዚህ በፊት ቴሌግራም ቻናል ላይ አስቀምጬላችኋለሁ። ቼክ ማድረግ ትችላላችሁ ኮንቨርተሩን። ከዛ እሱን ታስገባላችሁ። ከዛ መጀመሪያ ላይ እንደጠፍኩላችሁ ኢሜል አድሬሳችሁ በእርግጠኝነት ዲቪ ስትሞሉ የተጠቀማችሁትን ኢሜል አድሬስ መሆን አለበት ማለት ነው፣ የግድ ኮንፊርሜሽን ነበሩን ለማግኘት። ከዛ በመቀጠል መጨረሻ ያለውን አውተንቲኬሽን APEPSR የሚለውን ከሞላን በኋላ ሰሚት ስንለው ልክ እንደዚህ ያመጣልናል። ኮንቲኒው ስንለው ወደዚህ ፎርዋርድ ያደርገናል ማለት ነው። ስለዚህ በዚህ አማካኝነት ማግኘት እንችላለን። ሌላው ደግሞ ሁለተኛ ላይ ያልኳችሁ ዲቪያችንን ኮንፊርሜሽን ነምበር ሳይጠፋብን ሪዛልታችን ወይም ደግሞ ውጤታችንን ማየት የምንፈልግ ሰዎች ደግሞ ይሄንን እንሞላለን። ኮንፊርሜሽን ነምበራችንን እናስገባለን። ከዛ ላስት ፋሚሊ ኔም የአያታችንን እናስገባለን። ለምሳሌ የዚህ የማይለ ሰውዬ የአያቱ ስም ሰይፉ ከሆነ ሰይፉ ብዬ ስፔሊንግ ሳልሳሳት ፓስፖርቱ ላይ ያለው አስገባለሁ ማለት ነው። ከዛ year of birth የሚለውን ደግሞ ዓመተ ምህረቱን የተወለደበት ዓመተ ምህረት አስገባለሁ ማለት ነው። ለምሳሌ 2000 እንበለውና 2000 ካለን በኋላ አውተንቲኬሽን ነምበር ደግሞ DSDA የሚለውን እናስገባለን ማለት ነው። መጨረሻ ልክ ሰሚት ስንለው ሪዛልት አመጣላል። ነገር ግን እኔ ኦልሬዲ
ዝም ብዬ ለኤግዛምፕል ስለሆነ ምንም አይነት ሪዛልት አያሳየኝም፣ ወይም ደግሞ እንደዚህ ነገር ተሳስተሻል ልክ አይደለም ነው የሚለኝ ማለት ነው። ስለዚህ እናንተ ሪሉ ኮንፈርሜሽን ነምበር ስላላችሁ ወረቀታችሁ ያለው ኮንፈርሜሽን ነምበር ታስገቡለታላችሁ ማለት ነው። ልክ እዚህ ጋር እንትን ሲል ትክክለኛ ከሆነ የእናንተ ሰሌክት ተደረጋችሁ ሀዝቢን ሰሌክትድ ይላል። ካልተደረገላችሁ ደግሞ ሀዝናቢን ሰሌክትድ ይላችኋል ማለት። ስለዚህ በተቻላችሁ አቅም ኮንፊርሜሽን ነምበራችሁን ለማስታወስ ሞክሩ። ካልሆነ ግን የመጀመሪያውን ቪዲዮ የሰራሁላችሁን እሱን መጠቀም ትችላላችሁ ማለት ነው። ምንም የሚያሳስብ ነገር የለም እና ይቅናችሁ። ሁላችሁም ጉድ ላክ። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲጠቀም በጣም ለምትሉት ሼር ያርጉት።